በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሦስተኛ ሳምንት ምኵራብ። ምኵራብ ማለት መሰብሰቢያ፣ ማምለኪያ ወይም መስገጃ ማለት ነው። ለመጀመሪያ ጊዜ ምኵራብ የሚለው ቃል ጥቅም ላይ መዋል የጀመረው እስራኤል መቅደሳቸው ፈርሶ ወደ ባቢሎን ከፈለሱ በኋላ ነው። በየሰፈራቸው በሚቀርባቸው ስፍራ አምልኮትን የሚፈጽሙባቸውን ቤተ ጸሎት ሰርተው ምኵራብ ብለው ይጠሩ ነበር። አምልኮት የተጀመረው በመላእክት ሀገር በመላእክት አእምሮ ነው። የአምልኮ ማረፊያ መነሻውም ሆነ መድረሻው አእምሮ ነው። እግዚአብሔር ልባችንን አእምሮአችንን አጥብቆ የሚፈልገው ለዚህ ነው። የሚመች አገልግሎት ያለው አእምሮ ውስጥ ነውና። ወደ ሰው ስንመጣ ደግሞ ለአምላክ ለመገዛት የተሰጠን የመጀመሪያው ሕግ ነው። የተቀረጸው በጽላት አልነበረም፣ በአዳም የልብ ሰሌዳ ላይ ነው እንጂ። ከአዳም ቀጥሎ የመጡ አበውም እስከ ሙሴ ድረስ በዚሁ ሕግ ወይም በሕገ ልቡና ተመርተዋል። በዘመነ ሙሴ እግዚአብሔር ሕግን በጽላት ቀርጾ ሰጠ። ለጽላቱ ማንበሪያ ታቦቱን ለአምልኮ መፈጸሚያ ድንኳን እንዲሰራ ለሙሴ ባሳየው መሰረት ሰሩ። ይህ ሲያያዝ ከሰሎሞን ደረሰ። ሰሎሞን የመጀመሪያውን ቤተ መቅደስ በድንቅ ሁኔታ ሰራ። ይህ መቅደስ ወደ ባቢሎን ሲማረኩ ተቃጠለ። ሁለተኛው ቤተ መቅደስ በዘሩባቤል ተሰራ። ይህም መቅደስ ሲሰራ 46 ዓመት የፈጀ ነው። ሄሮድስ ወልደ አንዶፊር አሳምሮ አድሶት ነበር። ጌታችን ያስተማረበት ተአምራት ያደረገበት ይህ መቅደስ ነው። በዚህ መቅደስ በ12 ዓመቱ ከሊቃውንት ጋር ተቀምጦ ተገኝቶበታል። ዕድሜው 30 ዓመት ከሆነ በኋላ በብዛት አስተምሮበታል። በአህያ ተቀምጦ ለየት ያለ ምልክትን አሳይቶበታል። ነጋዴዎችን በጅራፍ አባሮበታል። በዕለተ ዓርብ መጋረጃውን ለሁለት ከፍሎታል። ይህ የአይሁድ ምኵራብ በኢየሩሳሌም የሚገኘው ዋናው ይሁን እንጂ በምድረ እስራኤል ብዙ ምኵራባት መኖራቸው ግልጽ ነው። ይህ ምኵራብ ከጌታ ልደት ወዲህ በመጀመሪያው ክፍለ ዘመን በ70 ዓመተ ምህረት በሮሙ ንጉሥ በጥጦስ አገዛዝ ፈርሷል። ጌታችን ይህን ምኵራብ ያጸዳበት ምክንያት አንደኛ በወቅቱ የነበሩ ከሊቃነ ካህናትና ከምኵራቡ ሽማምንት ጀምሮ እስከ ሕዝቡ ድረስ ያሉት ምኵራብን ለንግድ ዓላማ በማዋል ይቀልዱበት ነበር። አምልኮቱን ዘንግተው ሥርዓተ መሥዋዕቱን ትተው የሰባውን የወፈረውን በግ የጠራውን የነጠረውን ወርቅ ለራሳቸው እያስቀሩ የከሳውን የጠቆረውን በግና የማይረባውን ወርቅ ለእግዚአብሔር እያሉ ይሳለቁ ነበርና ነው። ለዚህም የአባቴን ቤት የንግድ ቤት አታድርጉት በማለቱ ይታወቃል። ሁለተኛ ሥርዓተ ኦሪት መሥዋዕተ ኦሪት ማለፉን ለማሳየት ነው። በመቅደሱ ዙሪያ የተደረደሩት እንስሳትና እርጋብ ለመሥዋዕትነት የሚሸጡ ናቸው። ይሁን እንጂ ከአሮን ጀምሮ ሲታረዱና ሲቃጠሉ ቢኖሩም ዘላለማዊ መዳንን ማምጣት አልቻሉም። ስለዚህ ክርስቶስ የእንስሳትን የአርጋብን መሥዋዕት በቃ መሥዋዕት ሆኜ የምቀርበው እኔ ነኝ ሲል እንስሳቱን አስወጣቸው። ሦስተኛ ሰውነታችንን ንጹሕ እናድርግ ሲል የከበረው የሰው ልጅ ማንነት የእግዚአብሔር ማደሪያ መሆን አለበት። ይህ እንደሆን ደግሞ እንስሳዊ ጠባይ፣ ፍቅረ ነዋይ፣ የመንፈስ ቅዱስ ጸጋን መሸጥ፣ እነዚህን ተግባራት ማስወገድ አለባችሁ። ክቡር ማንነታችሁን ለሌብነት፣ ለወንበዴነትና ለአስመሳይነት አትጠቀሙበት ሲለን ነው። የምኵራቡ ፍጻሜያዊ ትርጉም የምኵራብ ፍጻሜ ትርጉም ቤተ ክርስቲያን ናት። ይኸውም ሊታወቅ ክርስቶስ በተሰቀለ ጊዜ የምኵራቡ መጋረጃ ተቀዷል። ይህ ደግሞ የሦስተኛው ቤተ መቅደስ ወይም ቤተ ክርስቲያን መመስረት ብስራት ነው። የአይሁድ ምኵራብ ታቦት የለውም። ቤተ ክርስቲያን ግን ታቦትም ናት፣ ታቦትም አላት። የምኵራብ መሠረት ሕገ ሙሴ ኦሪት ሲሆን የቤተ ክርስቲያን መሠረትና ራስ ጉልላት ግን ራሱ ክርስቶስ ነው። ምኵራብና ቤተ ክርስቲያን በሊቃውንት ሲነጻጸሩ
ለምኩራብ ሃይማኖት ለቤተ ክርስቲያን ነውና። ምኩራብ ሸመነችው፣ ቤተ ክርስቲያን ለበሰችው ወይም ተጎናጸፈችው። ምኩራብ ቤተ አይሁድ የወይን ፍሬን በአውድማ ረገጠች ወይም ጨመቀች። አሕዛብ ወይም ምዕመናን የምስጢርን ጽዋ ተጎነጩ። ስለዚህ ምኩራብ የሚለው ስያሜ ምኩራብ ሰም ሆኖ ቤተ ክርስቲያን ወርቅ ሆና የምትነገርበት፣ የእኛ ሰውነት በወርቅ ፍቅር ንጽሕናና ቅድስና ደምቆ አሸብርቆ የሚታይበት ወቅት ነው። ዋናው በዓልነቱም የቤተ ክርስቲያን ነው። ምኩራብ ታስቦ ቤተ ክርስቲያን ግን ከሙሽራዋ ጋር ነግሳ ትኖራለች። ልባችንን ከፍተን አእምሮአችንን በንስሐ አጥበን የምህረት አምላክ ሆይ ግባ፣ የቸርነት አምላክ ሆይ ግባ፣ የይቅርታ ንጉሥ ሆይ ግባ ለማለት ያብቃል። መዋዕለ ጾሙን በሰላም ያስፈጸመን ለዘላለሙ አሜን።